ሁላችንም ሐዋርያት ሥራ ምዕራፍ 1 አውጥተን እናነባለን። ቁጥር 8 ነው የምፈልገው ግን ከአንድ ጀምሬ አነባለሁ። እግዚአብሔር ቢረዳን ዛሬና የሚቀጥለው ሳምንት ጥቂት አካፍዬ ነው ወደ ጸሎት ነው የምንገባው። እግዚአብሔር በእውነት ነው የምነግራችሁ ብዙ ነገር አራግፎ ዛሬ እንደገና ኃይሉን ያለብሰናል። ይሄ ዱናሚስ ጋር እንገናኛለን፣ ኃይሉ ጋር እንገናኛለን። ጌታ የተባረከ ይሁን። አሜን። የመንፈስ ቅዱስ ኃይል ጋር እንገናኛለን። ዛሬም በሚቀጥለውም ሳምንት ስለ መንፈስ ቅዱስ ነው የምናገረው። በጣም አጠብቁ። እንደው ማለት ስለ መንፈስ ቅዱስ ትምህርት ለመስጠት ሳይሆን ሞር እንድንጸልይ ነው የምፈልገው፣ ከመንፈስ ቅዱስ ጋር እንድንገናኝ። እግዚአብሔር የተባረከ ይሁን። አሜን። ጀርመኖቹ እንኳን ፊንግስት ብለው እኮ ባለፈው የመንፈስ ቅዱስን በዓል እኮ አክብረዋል። ክብር ለእግዚአብሔር ይሁን። እስቲ መንፈስ ቅዱስ ወርዷል በሉ። እነሱ ካላንደር ዘግተውልን ቀን ስራ ረፍታ እኮ የሰጡን መንፈስ ቅዱስ ወርዷል ብለው ነው። እስቲ መንፈስ ቅዱስ ወርዷል በሉ። ሰለብሬት ማድረግ አለብን። አሜን። መጽሐፍ ቅዱሳችሁን ቁጭ አርጉና አጨብጭቡ። መንፈስ ቅዱስ ወርዷል ብላችሁ ሃሌሉያ። በደስታ ነው ዛሬ፣ በደስታ ወርዷል። ክብር ለጌታ ይሁን። ገና ይኸውላችሁ መንፈስ ቅዱስ ወርዷል ስንል ማን ከሙታን ተነስቷል እያልን ነው። ይሄ የምታዩትን ሃሌሉያ መንፈሱን ምን አደረገ? አፈሰሰ። ስለዚህ መንፈሱ ሲፈስ ኢየሱስ ከሙታን ምን ማለቱን ሲያረጋግጥልን፣ መነሳቱን ሲያረጋግጥልን። እስቲ መንፈስ ቅዱስ ወርዷል በሉ። አያችሁ፣ ቸርች የተገለጠችው ቤተክርስቲያን የተወለደችው መንፈስ ቅዱስ ስለወረደ ነው። አሜን። እስቲ መንፈስ ቅዱስ ወርዷል በሉ። ኧረ እባካችሁ የኃይል ህይወት አተን ነው ብዙ እየደከመን ያለው፣ ብዙ ነገር ጨለማ ህይወታችንን እየመታ ያለው። ኃይል ያስፈልገናል። አሜን። ኃይል ያስፈልገናል። ኃይል በቤታችን፣ ኃይል በኑሯችን፣ ኃይል በቤተክርስቲያናችን ኃይል ያስፈልገናል። ይሄ ዱናሚስ ያስፈልገናል። በእውነት ኃይል ያስፈልገናል። እስቲ መንፈስ ቅዱስ ወርዷል በሉ። ወርዷል። በምድር ላይ ነው ያለው። ባንተ ውስጥ አለ፣ ኢንዩ ውስጥ አለ፣ ዙሪያ አለ፣ አካባቢው ላይ አለ። ኧረ አሜን። እዚህ ቤት ደግሞ በተለየ ሁኔታ ማኒፌስት ያደርጋል። እዚህ ቤት ብቻ ነው በምድር ላይ የሚገለጠው፣ ቸርች ውስጥ ብቻ። ሃሌሉያ። አካል ውስጥ ደግሞ ማኒፌስት ያደርጋል። ኧረ አሜን። አንተ መገለጫው ነው የመንፈስ ቅዱስ። ኧረ አሜን። ሃሌሉያ። ዛሬ ደባል ለቆ ይወጣል። ይሄ ማማረር፣ ጭንቀት፣ ባዶነት፣ ግራ መጋባት ለቆ ነው የሚሄደው። yes አንድ ጊዜ ጮሁና መንፈስ ቅዱስ ወርዷል በሉ። ወርዷል። በእኔ ውስጥ አለ በሉ። በዙሪያ አለ፣ በአካል ውስጥ አለ፣ በቤቴ ውስጥ አለ። መንፈስ ቅዱስ ወርዷል። that's why ቸርች እኮ ገማንዴ የተሰበሰበችው መንፈስ ቅዱስ ስለወረደ ነው ቤተክርስቲያን የተተከለችው። ሃሌሉያ። አዎ መንፈስ ቅዱስ ወረደ። አብ የሰጠው ተስፋ ወረደ። ቸርች ታየች። ክብር ለእግዚአብሔር ይሁን። አነብና ጸልየን ወደ ቃሉ እንሄዳለን። ሃሌሉያ። ዋው በዓል ነው። ጀርመናውያኖች ይሄንን በዓል ያከብሩታል ፊንግስት ብለው፣ የመንፈስ ቅዱስ የወረደበትን። እኛ እንደውም ማክበር ነበረብን፣ አላከበርንም። ግን ወደፊት እናከብራለን። የመንፈስ ቅዱስ ሳምንትና ወር ብለን በእውነት ሰለብሬት እናደርጋለን፣ እንዘላለን፣ በፊቱ እንፈነጥዛለን፣ ሐሴት እናደርጋለን። ለምን? መንፈስ ቅዱስ ወርዷል። ደስ አይላችሁም? ክብር ለጌታ ይሁን። ልክ የፋሲካን በዓል እንደምናከብረው ሁሉ ከሙታን ኢየሱስ እንደተነሳ የመንፈስ ቅዱስ በዓል ደግሞ እናከብራለን። መንፈስ ቅዱስ ወርዷል። አንድ ጮሁና እስቲ መንፈስ ቅዱስ ወርዷል በሉ። ይሄ ጊንጥ ይደነግጣል። መንፈስ ቅዱስ ወርዷል በሉኝ። ይረጋግጠዋል፣ ይነቃቀለዋል። መንፈስ ቅዱስ ይመታዋል፣ ያስጥለዋል። ሃሌሉያ። ያለሱ መኖር አንችልም። አሳዳጊያችን፣ መሪያችን መንፈስ ቅዱስ። ሃሌሉያ። ለዚያ በቃን መንፈስ ቅዱስ። በእውነት ሰሞኑን በነበረኝ አገልግሎት የኃይል አገልግሎት ነበረ። ያሳደገን፣ በምድረ በዳ የወሰደን፣ ብዙዎችን ነፃ የሚያወጣ መንፈስ ቅዱስ ነው። ሃሌሉያ። ተራውን ሰው ሃሌሉያ ሰው የሚያደርግ ሃሌሉያ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ትምክታችን መንፈስ ቅዱስ ነው። ብቃታችን መንፈስ ቅዱስ ነው። ሌላ ምን አለን ከመንፈስ ቅዱስ ሌላ? መንፈስ ቅዱስ አምላክ ነው። የእኛን ታሪክ የቀያየረ መንፈስ ቅዱስ ነው። ጌታ ሆይ ደስ ይለኛል በሉት እስቲ ጮሁና ሐሴት አድርጉ በመንፈስ ቅዱስ።
የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም። ሃሌሉያ። በመንፈስ ቅዱስ የሆነ ደስታ፣ ሰላም፣ ጽድቅ ነው እንጂ ጽድቅ ነው የሚለው ክርስቶስ የሰራው ስራ ማለት ነው። ሰላም ነው፣ ደስታ ነው። በማን? በመንፈስ ቅዱስ። the kingdom of God። ክብር ለጌታ። ዋው! ልዩ መንፈስ ነው ያለው። በልሳናችሁ ተናገሩ እኮ ፓስ ሰድሪ ለሐል ለዲኖስ። ዛሬ መንፈስ ቅዱስ እንዲያገለግል ነው የምፈቅድለት። ማፕሪጀለቤዲያ ኮራ በልሳናችሁ ተናገሩ። ግድ የለም ይሄ ሙቀቱን ሁሉ ይቆጣጠራልናል። በእውነት ነው የምነግራችሁ፣ ያለ እውቀት አይደለም የምነግራችሁ። ግድ የላችሁ ማፒል አዶኒያ ሶፖል ግሎቬኒያስ አድራሄጀን ደልሐረቢያ ዊራ ሰዳላ ፓዲያ ዌልካም ሆሊ ስፒሪት፣ ዌልካም ሆሊ ስፒሪት። የስ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ የክብር መንፈስ፣ የእግዚአብሔር መንፈስ። ሃሌሉያ፣ ሃሌሉያ። እናከብርሃለን፣ እናከብርሃለን። የስ ተናገሩ፣ ተናገሩ። ልሳን የሚናገር ከእግዚአብሔር ጋር ምስጢርን ይናገራል ይላል። ሃሌሉያ። ረበጀኒያ ማንም አይሰማውም፣ ይሄን ማንም አይሰማውም። አንተ አሁን እየማለድክ ከተማው ላይ ሊያጠፋ የወጣ ጨለማ ይመታል። አካባቢ ላይ ያለ ነገር ይበተናል። ቤቱ ላይ ያለ ነገር ይበተናል። አንተን ይዛለው የሚል ይበተናል። ልጆችን ይዛለው የሚል ይበተናል። አው በልሳን ተናገሩ። ካምፔላ ሮላ ዝም በል ይላል። ሮጀለ ባዲያ ዝም አትበል። ካሎቫ ልቀቀው፣ 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 ልቀቀው። ይሄ የጴንጤቆስጤ ጉባኤ ነው። ይሄ የመንፈስ ቅዱስ ጉባኤ ነው። ኮላ ሮሳ ቶላ ያሳደገን እሱ ነው። የመራን እሱ ነው። ያበዛን እሱ ነው። ልጆቻችንን ያቆመ እሱ ነው። የጠራን እሱ ነው። እሱ ነው። ክብር 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 ለአንተ ይሁን መንፈስ ቅዱስ። yes 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 እናመሰግንሃለን። ጊዜያችንን ለመቆጠብ አነባለሁ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ ሉቃስን እርሱ ስለጻፈ ሉቃስን ሁሉ መጀመሪያውን ነገር ጻፍኩኝ። ኦሬዲ ጽፎለታል ሉቃስን። ሐዋርያትን ስራ እሱ እንደጻፈ የሚነግረን ነገር የለም፣ ግን መጽሐፉን የምናውቀው በዚህና በአንድ ሐሳብ ነው። በሌላ ሐዋርያት ላይ እየገፋን ስንሄድ መጀመሪያውን ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው፣ ይሄን እንድታዩልኝ ፈልጋለሁ። ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። እነዚህ ሁለት ሐሳቦች በጣም ወሳኝ ናቸው። ራሱን ሕያው ሆኖ እንደሆነ አሳያቸው፣ ስለ እግዚአብሔር መንግስት ደግሞ ነገር እየነገራቸው። እነዚህ ሁለት ቁልፍ ነገሮች ወሳኞች ናቸው። እነዚህ ሁለት ነገሮች ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አሉ። እነርሱም በተሰበሰቡ ጊዜ ጌታው በዚያ ወራት ለእስራኤልን መንግስት ትመልሳለህ ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ ይሄ ቃል ነው መሪ ሐሳቤና ጥቅሴ የምናገርበትም ቃል ይሄ ነው። በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ክብር ለእግዚአብሔር ይሁን። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አለ። አሜን። አባት ሆይ ቃልህን ስለምታከብር እናመሰግንሃለን። በዚህ ጉባኤ ከማለዳ ጀምሮ እስካሁን እየተጸለየ ያለውን ጸሎት ሁሉ ስለሰማ ተባረክ። ጌታ ሆይ አሁንም በመካከላችን በሕያውነት ስለምታልፍ ይህን ቅዱሱን ቃልህን እየቆረስክ በሕይወት እንድንኖር ስለምትሰጠን ስለምታድለን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እኔንም ባሪያህን ሕዝብህን ተቆጣጠር። በጌታ በኢየሱስ ስም ጸለይኩ፣ አሜን። እግዚአብሔር ያክብራችሁ። ቁጭ በለው። ዋው! እንዳልኳችሁ እንጸልያለን። በእውነት ማንም ሰው ዛሬ በእውነት በጣም ቀጠሮ ካላችሁ በኋላ ላይም ጽፋችሁም ቢሆን አትውጡ፣ እንጸልያለን ዛሬ። እኔ በእውነት በጣም በጸሎት መንፈስ ነው የመጣሁት። የሰሞኑንም አገልግሎት እንደዛ ነበር፣ የኃይል አገልግሎት ነው፣ ስለ መንፈስ ቅዱስ ነው። ወንጌልን አሳስባችኋለሁና ይህንን ነው ያገለገልኩት ሬገንስበርግም ሽቱትጋርትም በነበረኝ አገልግሎት ላይና እግዚአብሔር ይረዳናል። ክብር ለጌታ ይሁን። እንግዲህ የመንፈስ ቅዱስ ኃይል በሚል ነው የምንካፈለው።
ክብር ለጌታ። እንደምታውቁት ይሄ ክፍል ማለት የሐዋርያት መጽሐፍ በጣም የምወደው እኔ በጣም ከመወዳቸው ጸሐፊዎች መጽሐፍ ቅዱስን ከጻፉልን 40 ሰዎች መካከል 40 ሰዎች በተለያየ ዘመን በተለያየ ጊዜ 40 ሰዎች ናቸው የጻፉልን። ከእረኛ አንስታችሁ እንግዲህ ንጉስም ጽፏል። ሰለሞን ንጉስ ነው። በጣም ጠቢብ ነው። በጣም አዋቂ ነው። ደግሞ በጣም ኦርዲነሪ ሰዎች፣ አሳ አጥማጆች፣ ያልተማሩ ሰዎች ደግሞ ጽፈውልናል። በጣም ያስገርመኛል። ማለት የሰዎቹ አቅም የሰዎቹ ብቃት ማስገረሙ ብቻ ሳይሆን ከእረኛ አንስቶ እስከ ንጉስ ድረስ ከንጉስ አንስቶ እስከ ተራ ኦርዲነሪ በእኛ አባባል ተራ ሰው የተማረ ማንላቸው እነሱም ብለዋቸዋል። እስከዛ ድረስ ሰዎች ጽፈዋል። ሁሉም ጽፈዋል። በጣም ግን ከጻፉት ሰዎች ያጻጻፍ ስልታቸውና ኢላማቸው ደግሞ በጣም ልቤን የሚስብ እኔ የእናንተን አላውቅም፣ እኔ ግን በጣም ይስቡኛል። ከብሉይ ኪዳን ሳሙኤል ልቤን በጣም ይነካኛል። ሳሙኤል መንፈስ ቅዱስ ላይ በጣም ትኩረት ያደርጋል። ልብ ካላችሁት ሳሙኤል ከቅባት ጋር ከዘይት ጋር ከመንፈስ ቅዱስ ጋር በጣም ኮኔክሽን አለው። ከልጅነቱ ጀምሮ መንፈስ ቅዱስን እየሰማ ስላደገ መንፈስ ቅዱስን የሚገልጥበት ሁኔታ በጣም ይገርመኛል። እናንተ አጥኑት። ዳዊትን አንስቶላችሁ ያለ መንፈስ ቅዱስ አያወራችሁም። ሁሉን ነገር ከቅባቱ ጋር ከዘይቱ ጋር ከመንፈስ ቅዱስ ጋር ሳሙኤል ያያይዛል። ለምን ካላችሁኝ ትንሹ ልጅ ከዳን እስከ ቤርሳባ እንዲሰማ ያደረገው ሆሊ ስፒሪት ነው፣ መንፈስ ቅዱስ ነው። የእግዚአብሔርን ቅባት ያውቃል፣ የቅባትንን ትርጉም ያውቃል፣ ቅባት ምን ማለት እንደሆነ ያውቃልና አጻጻፉ በጣም አስገራሚ ነው። እኔ አላቅም፣ ማንም ብሎኝም አይደለም፣ ራሴ ያየሁትን ነው የምነግራችሁ። እናንተም እዩና ተደነቁ። በአዲስ ኪዳን ደግሞ በጣም የምገረምበት ሰው ሉቃስ ነው። ሉቃስ ደግሞ እንደዚሁ ነው። ሉቃስም ሐኪም ነው፣ ዶክተር እንደምታውቁት በሕክምናው ቆላሲስ ላይ እንደሚነግረን ግን መንፈስ ቅዱስን የሚገልጽበትና ስለ መንፈስ ቅዱስ የሚያወራበት ነገር በጣም ልባችሁን ይነካል። ክብር ለእግዚአብሔር። የሱ ትኩረት የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል የሚለው ቃል ነው ሉቃስ ላይ መሪ ጥቅሱና ሐሳቡ። ግን በየተራ ሲያነሳ ከመጀመሪያው ምዕራፍ 1 የጀመረ እስከ ምዕራፍ 24 ድረስ መንፈስ ቅዱስን እያነሳ ነው የጨረሰው። ክብር ለእግዚአብሔር። እና ሁለቱ ሳሙኤልና ሉቃስ አስገራሚ ናቸው። በዚህ መልኩ እንኳን ቃሉን ብትመለከቱት የሉቃስን ታሪክ ስትደመድሙት ሉቃስን እና ሐዋርያትን ሥራ ስትጨርሱ ከመንፈስ ቅዱስ ጋር ነው የሚያገናኛችሁ። ክብር ለጌታ። ደግሞ አስገራሚነቱ ሐዋርያትን ሥራ እንደምታውቁት አልዘጋውም። አለመዝጋቱ ደግሞ በራሱ ያስገርመኛል። ምዕራፍ 28 ላይ አንጠልጥሎ ነው ያቆመው። አንጠልጥሎ ማቆሙ ብቻ ሳይሆን በጣም የምገረመው ነገር ምንድነው ካላችሁኝ የዘጋበት አዘጋግ ጳውሎስን በተከራየበት ቤት ውስጥ እንደሆነ አድርጎ ያስቀምጠውና ከማለዳ ከጠዋት እስከ ምሽት ድረስ ወደሱ የሚመጡትን የጌታን መንግስት እየነገራቸው የሚል ቃል አለ። ክብር ለእግዚአብሔር። አትደነቁ? አትገረሙ? እስቲ አስቡት። ሰው ከጠዋት እስከ ማታ ድረስ ወሬው the kingdom of God የእግዚአብሔር መንግስት። ስለዚህ ጸሐፊው አንድ መጽሐፍን የሚጽፍ ሰው ወይንም ስለ መጽሐፍ የሚያቅሰው አልደመደመውም። ለምንድን ነው ያልደመደመው ካላችሁ ከሆነ አንተ እንድትቀጥል አንቺ እንድትቀጥይ ምዕራፍ 29 ያልክ እንድትቀጥል ያልተቋረጠው እንድትቀጥል ነው። አንተ በሉት ለጎናችሁ ላለው በመንፈስ ቅዱስ በዱናሚስ ኃይል እንድትቀጥል ነው። ኧረ አሜን፣ እንድንቀጥል ነው። አሜን። ስለዚህ ምዕራፍ 29 ምዕራፍ 30 እያላችሁ ይሄው በዘመናት መካከል ቤተክርስቲያን ከተመሰረተች ጀምሮ ከተተከለች ጀምሮ በምድር ላይ ይሄው ምዕራፍ 29 ምዕራፍ 30 ምዕራፍ 31 እየተባለ ስንተኛው ምዕራፍ ላይ እንደሆነን ባላቅም ግን የሆነ ምዕራፍ ላይ ግን ደርሰናል። ክብር ለእግዚአብሔር አይደል? የመንፈስ ቅዱስ ዘመን ነው። ክብር ለጌታ። ስለወረደ ይሄው እየቀጠለ ነው ያለው ከጠዋት እስከ ማታ ድረስ። ለዚህ የጀመረውን ኢየሱስ በእኛ ህይወት መንፈስ ቅዱስ እየቀጠለ ነው ያለው። ክብር ለእግዚአብሔር። ይሄ በጣም ያስገርመኛል ይሄን መጽሐፍ ስመለከት እና አሁንም የሚለው ምንድነው ለቴዎፍሎስ ሲነግረው ሁለት ነገሮች ይናገራሉ። ይሄን ተናግሬ ወደ መልእክቴ ሐሳብ እገባለሁ። እነዚህ ሁለት ነገሮች በጣም ወሳኝ ናቸው። አንደኛው ራሱን እያሳየ የሚለው ነገር ራሱን አሳያቸው። ለምን ኢየሱስ ከሙታን መነሳቱን ለምንድነው ራሱን የገለጠላቸው ብለን ካልን አሁን ከኃይሉ ጋር ለማገናኘት ብዬ ነው ይሄን ሁለት ሐሳብ ማነሳላችሁ። ይሄን የሐዋርያትን ሥራ በምታጠኑበት ሰዓት ላይ ወይንም በምትመለከቱበት ሰዓት ላይ ሐዋርያት በየምኩራቡ እነ ጳውሎስ በአይሁድ ምኩራብ በሙሉ የሚሰብኩት ስብከት ምን የሚል ስብከት ነው? ኢየሱስ ከሙታን ተነርሷል። እርሱ ምንድነው? ጌታ ነው፣ ንጉስ ነው። ክብር ለእግዚአብሔር። እዚህ ላይ በጣም ፎከስ ያደርጋል።
ለምንድን ነው ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለስንት ሰዎች ነው የታየው ይለናል አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ለ500 ሰዎች ታያቸው ይላል። ኢየሱስ ታያቸው በሉኝ እስቲ ጮሁና። በጣም ኢምፖርታንት ነው። በጣም ወሳኝ ነገር ነው። እስቲ ኢየሱስ ከሙታን ተነስቷል በሉ። አዎ አያችሁ፣ ይሄ ወሳኝ ነገር ነው። እየታያቸው ለምን በጴንጤቆስጤ ቀንና በኢየሱስ ከሙታን በተነሳበት ቀን የ50 ቀን ነው ያለት የ10 ቀን ነው ልዩነት ያለውና ከ50 ቀን በኋላ ከ10 ቀን በኋላ መንፈስ ቅዱስ እሱ 40 ቀን እየታያቸው በ50ኛው ቀን ላይ መንፈስ ቅዱስ ወረደ። ክብር ለእግዚአብሔር። አንዱ ትልቁ ነገር ምንድነው? እነሱ እንዲያምኑ ከሙታን መነሳቱን 40 ቀን ሙሉ እየታያቸው። እስቲ እየታያቸው በሉ ወንድሜና እህቴ። አንድ ጥያቄ ጠይቃችኋለሁ ዛሬ። ይሄ ከሙታን የተነሳው በክብር ያለው በአንተ ውስጥ ያለው በአንቺ ውስጥ ያለው ኢየሱስ ይታያል? ይታይሻል? ሃሌሉያ። ይሄ ከሆነ ህይወት ይቀጥላል። አሜን ሃሌሉያ። እየታያቸው ይላል። እየታያቸው ከሙታን መነሳቱን እየታያቸው። ይሄ የምናልፈው ነገር አይደለም። ይሄ እንደማንኛውም በዓል ሰዎች እንደሚያከብሩት የምናደርገው ነገር አይደለም። ኢየሱስ ከሙታን ከተነሳ ሁሉ ነገር ሆኗል። ኧረ አሜን ሃሌሉያ። ባለፈው ስናገር የነበረው ይሄን ነበር። ሬገንስበርግ እና ዛ ሽቱትጋርት ላይ የምናገረው የነበረው ይሄን ነበር። በከንቱ ካላመናችሁ በስተቀር ሃሌሉያ የሰበኩላችሁን የተቀበላችሁትን የቆማችሁበትን የምትድኑበትን ወንጌል አሳስባችኋለሁ። ክብር ለእግዚአብሔር። ኢየሱስ ከሙታን ተነስቷል። ወንጌል የምንሰብከው ነው፣ የምንሄደው ነው። ክብር ለእግዚአብሔር። ፕሪች የምናደርገው ነው፣ ፕሮክሌም የምናደርገው ነው፣ የምናውጀው ነው። ጌታ የተባረከ ይሁን። ያ ብቻ አይደለም። የተቀበላችሁት ሲል አይደንቲቲ። ብዙ ሰዎች ወንጌልን እንደው ያለፈበት ነገር አድርገው ይቆጥሩታል። ኖ ያለፈበት አይደለም። ወንጌል የፋራ አይደለም። ወንጌል ያለፈበት አይደለም። ወንጌል የምትኖርበት ነው። ሃሌሉያ አሜን። በከንቱ ካላመናችሁ በስተቀር አሳስባችኋል። ስበኩት፣ ፕሮክሌም አድርጉት፣ አውጁት። አያችሁ፣ ፕሮክሌም አድርጉ ሲል አውጁ፣ ማወጅ ነው። መስበክ የሚለው ቋንቋ ማወጅ ነው። አውጁት። ጌታ የተባረከ ይሁን። አውጁት። ከዛስ የተቀበላችሁት ይላል። ስትቀበሉት ያንተን ማንነት ያጠፋና የሱን ማንነት ባንተ ውስጥ ይገልጣል። ሃሌሉያ። እኔ አሁን ለመተንተን ጊዜ የለኝም የሱ ሐሳብ ስለማልናገር። ያ ብቻ አይደለም። ከተቀበላችሁት በኋላ ደግሞ ይላል የቆማችሁበት ነው ይላል። አያችሁ፣ ያኛው ወንጌል ትወጣላችሁ። መቆም ማለት ደግሞ በወንጌሉ ደግሞ የምትከላከሉበት ነው። ክብር ለእግዚአብሔር። በትምህርት ይመጣል። እንደ ወታደር ከቆማችሁ ታጥቃችሁ ከተቆማችሁ የሚመጣውን ማንኛውም ትምህርት መቋቋም ትችላላችሁ። ክብር ለእግዚአብሔር። የቆማችሁበት ዕቀበ እምነት ምንለው አፖሎጂስቲክ ምንለው እንቃወም ማለት ትምህርት ሲነሳ በቤተ ክርስቲያን ውስጥ ነው የሚነሳው። ከቤተ ክርስቲያን ውጭ አይደለም የሚነሳው። በሚያውቁ ሰዎች ነው የሚነሳው። በወንጌል ላይ ከቆምን ሃሌሉያ እንዋጋለን። ኧረ አሜን። ክብር ላይ እንመክታለን። ጌታ የተመሰገነ ደግሞ የምትድኑበት ነው ይላል። ክብር ለእግዚአብሔር። ህይወታችንን እየቀየረ ይሄዳል። ስለዚህ በከንቱ ካላመናችሁ በስተቀር ብሎ ይናገራልና ሙታን ትንሣኤ ከሌለ ክርስቶስ ካልተነሳ ህይወት ምንድነው? ከንቱ ነው። የሰበክነውም ስብከት ከንቱ ነው ይላል። ጌታ የተባረከ። ስለዚህ ጌታ ምንድነው የሚለው? ሉቃስ ምንድነው የሚለው? 40 ቀን እየታያቸው። ክብር ለእግዚአብሔር። እና ይሄ በጣም ኢምፖርታንት ነው። አሁን ዱናሚስን ወይንም ዱናሚስ ስላችሁ የግሪኩ ቋንቋ ነው፣ አመጣበታለሁ። የመንፈስ ቅዱስ ኃይልን ትቀበላላችሁ ከማለቱ በፊት እሱ 40 ቀን ይታያቸው ነበር። ምንም ሊክዱ በማይችሉ ሁኔታ ምስክሮቹ እንዲሆኑ ራሱን ያሳያቸው ነበር። ወንድሜና እህቴ በእውነት ክርስቶስ ሕያው ሆኖ በአንተ ፊት በአንቺ ፊት ከተሳለ ህይወታችሁ ጉልበት ያለው ህይወት መኖር ትጀምራላችሁ። ኧረ አሜን 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 አሜን። ሌላ ምንም ነገር የለም። ሌላ ምንም ነገር የለም። believe me እመኑኝ። ጉልበቱ ያለው ኃይሉ ያለው ከክርስቶስ ከሙታን በመነሳት ውስጥ ነው። ኧረ አሜን። ሌላ ነገር እንዳትጠብቁ። ብዙ ህይወታችን በጣም ሽምድምድ የሚሆነው አቅም ያጣ ህይወት የምንኖረው ያለነው ክርስቶስን ስለማንመለከት። ክርስቶስን ስትመለከቱት ግን ህይወታችሁ ይለመልማል፣ ህይወታችሁ ይቆማል። because in Christ ናችሁ፣ በክርስቶስ ውስጥ ናችሁ። ከክርስቶስ ውጭ ህይወት የላችሁ። ጌታ የተባረከው። እየታያቸው ይላል። ሁለተኛው የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ማወቅ አለ። ስለ እግዚአብሔር መንግስት ለምንድን ነው ያስረዳቸው ጌታ? ወደንም ጠላንም the kingdom of God የእግዚአብሔር መንግስትና የጨለማው መንግስት ማወቅ አለ። የእግዚአብሔር መንግስት ብሎ ሲነሳ አብሮ ደግሞ መነሳት የሚገባው ደግሞ የጨለማ መንግስት አለ።
እነዚህ ሁለት አሁን ሉቃስ ሊጽፍ ነው እንግዲህ ሐዋርያትን ሥራ እየጻፈ ነው ያለው። ቤተክርስቲያን የገጠማትን ነገር በታሪክ ውስጥ ታውቁታላችሁ። በሐዋርያት ሥራ ላይ በ28ቱ ምዕራፍ ላይ ይሄ ኪንግደም ማወቅ ለምን አስፈለገ? ለምንድነው ስለ ኪንግደሙ ያወራቸው? ለምንድነው ስለ ኪንግደሙ ማስረዳት የፈለገው? በጣም ቁልፍ ነገር ልናገርና ልለፍት ሐሳቤ ስላልሆነ ለምን እኔ ወደ ሐሳቤ በጣም ስለሚቸኩል እንግዲህ እንዳልኳችሁ ስለ ትንሣኤው ማውራት ጊዜ ይፈጃል። የእግዚአብሔር መንግስት የሚለው ደግሞ ሐሳብ በጣም ወሳኝ ቢኮዝ እነዚህ ያመኑት አማኞች ወይንም እነዚህ ሐዋርያቶች ፓጋንሶች አይደሉ፣ አህዛብ አይደሉ። ልብ በሉ፣ በደንብ ስሙኝ። ፓጋንሶች አይደሉ፣ አማኞች አይደሉ፣ አህዛቦች አይደሉ፣ አይሁዳዮች ናቸው፣ እስራኤላውያኖች ናቸው፣ እግዚአብሔርን ያህዌን የሚያውቁ ናቸው። ስለዚህ ኪንግደም ማይንድ ሊኖራቸው ያስፈልጋል። የእግዚአብሔርን መንግስት መረዳት አለባቸው። አሁን እግዚአብሔር ያቀደው እቅድ አንድ እቅድ አለ። ያቅድ ጳውሎስ ይሄ ሚስጥር ለማን ተገለጠ አለ? ለኔ ተገለጠ አለ። ለነሱ ገና አልተገለጠም፣ አልገባቸውም። ግን አንድ ነገር የነገራቸው የእግዚአብሔርን መንግስት አብዝቶ ይነግራቸው ነበር። በእነዚህ 40 days 40 ቀናት አብዝቶ ይነግራቸው ኪንግደም ማይንድ እንዲኖራቸው፣ የእግዚአብሔር መንግስት አይምሮ እንዲኖራቸው። እንዴት ብላችሁ ካላችሁኝ ለምን መሰላችሁ? እግዚአብሔር አይሁድንና አህዛብን አንድ ለማድረግ አቅዷል። ክብር ለእግዚአብሔር። ስለዚህ በአይሁድ አመለካከትና አስተሳሰብ እኛ ብቻ ነን ከሚለው አመለካከት መውጣት የሚችሉት በኪንግደም ማይንድ ብቻ ነው። አረ የገባው አሜን ይበል። ኃይሉ የሚመጣው ያኔ አያችሁ፣ ከዘረኝነት፣ ከጥላቻ፣ ከክፋት እኛ ከኛ ወገን ከሚለው ስንወጣ ነው ኃይሉ ወደ ህይወታችን የሚመጣው። ክብር ለእግዚአብሔር። ለዚህ ነው በጥሉ ግድግዳ አፍርሶ ሁለቱን ምን አንድ ያደረገው በክርስቶስ ኢየሱስ መንፈስ ቅዱስ ነው። ክብር ለእግዚአብሔር። ስለዚህ በአይሁድ ሜንታሊቲ ሊሆን አይችልም። ግን እግዚአብሔር ግን አስቀድሞ ግን ጌታ ኢየሱስ ስለ እግዚአብሔር መንግስት ይነግራቸዋል። ክብር ለእግዚአብሔር። መንፈስ ቅዱስ በመጣ ጊዜ እኮ ታዛ ይሄ እኮ ነው የሆነው። ጴጥሮስ ታግሎታል፣ ታስታውሳላችሁ አይደል? በጣም አስቸግሮታል። እንዴት ቆርኔሌዎስ ሂድ በተባለ ጊዜ እንዴት ማድረግ እችላለሁ ብሎ በጣም ሲቸገር አይታችኋል። ግን እግዚአብሔር ያንን ሰብሮ አለፈ። ክብር ለእግዚአብሔር። ኃይሉ የሚመጣው በሉት ለጎናችሁ ላለው ሰው ነቃ እንዲል። ሃሌሉያ። ኃይሉ የሚመጣው መንግስቱን ስትረዳ ነው በሉት። ኃይሉ የሚመጣው በሉት ኢየሱስ ከሙታን እንደተነሳ ስትረዳ ነው በሉት። ኧረ አሜን ሃሌሉያ። እነዚህ በጣም ወሳኝ ነገሮች ናቸው። በእውነት ነው የምነግራችሁ። ጊዜ ኖሮኝ ብዙ በነገርኳት። ይሄ ኪንግደም እና የጨለማው ኪንግደም ከኤደን ገነት ጀምሮ ጠብ አላቸው፣ የማቆም ጠብ አላቸው። መልኩን እየለዋወጠ ጳውሎስ ሲናገር የቀደመው እባብ ይለዋል፣ ያሁኑ ዘንዶ ይለዋል። እዛ ኤደን ገነት ላይ ነው ትግል የጀመረው። ምንም እስራኤልን አላንቀሳቀስ ብሎ በፈርዖን መጣ። በፈርዖን ሲመጣ ብዙ ሰው ፈርዖን ይመስለዋል። ኖ ከፈርዖን ጀርባ ያለ አውሬ ነው። አይሁድን ሊበቀል የወጣ እስራኤልን ሊመታ የወጣ የእግዚአብሔርን ፕላን ሊመታ የወጣ ብዙ ሕፃናት አገኘው ብሎ ሙሴን ለመግደል ፈለገ። ብዙ ሕፃናት ገደለ፣ ግን ሙሴ አልተገኘም። ክብር ለእግዚአብሔር። ትግል ይታገላል። ኢየሱስን በተወለደ ጊዜ ታስታውሳላችሁ። ያን ንጉሥ አስነስቶ ሄሮድስ የተባለውን ንጉሥ አስነስቶ ብዙ ሕፃናት አረደ። አልቻለም። የእግዚአብሔር ሐሳብ ትጸናለች እሷ። ኧረ አሜን። እስካሁን ድረስ ትግል አለ። በእግዚአብሔር መንግስትና በጨለማው መንግስት ውስጥ ኃይለኛ ፍትጊያ አለ፣ ትግል አለ። በማንኛውም ነገር ጀርባ ውስጥ የምትመለከቱት የጨለማው ስራ ነው። እግዚአብሔር አሁንም ይሄን ያፈርሰዋል። እስራኤል ከታናሽነቱ ጀምሮ ውጊያ ያለበት ግን ያሸንፋል ተብሎ ተጽፏል። ሃሌሉያ። በእውነት እኛም ደግሞ ቤተ እስራኤል የሆንን በእምነት የእስራኤላውያን የሆንን በመንፈስ እነሆ የሆንን እኛም ቤተክርስቲያንም አሸናፊ ናችሁ። ክብር ለጌታ ይሁን። እንዳትረሱ እስቲ የእግዚአብሔር መንግስት በሉኝ። አንጨውና ኃይሉ የሚገለጠው ኪንግደሙን ስናወራ። ለዚህ ነው ሉቃስ ሲዘጋልንም በመንግስቱ ነው የጀመረልን። ሲዘጋልንም ጳውሎስ በተከራየው በቤት የእግዚአብሔርን መንግስት ይላል። ወንድሞቼና እህቶቼ በጌታ ፍቅር በጣም እጅግ አድርጌ ለምናችኋለሁ። ኪንግደም ማይንድ ይኑረን፣ የመንግስት አይምሮ ይኑረን። ትላንትና ነጮች ጋር ነበርኩኝ እና ምረት የተዘጋጀ አንድ ኮንፈረንስ፣ በጣም የሚገርም እሳት የሆነ ጉባኤ ነበረ። አንድ ከኢንዲያ የመጣ ሚሽነሪ አገልጋይ ነው። እሱ ነበረ ከሚስቱ ጋር ያገለገለ። ሚስቱ ጀርመናዊ ናት። የሚገርም የምልጃ ጸሎት ነበር። የሚገርም የቃል ጊዜ ነበር። በእውነት ነው የምነግራችሁ። አይምሮአችን አስተሳሰባችን ካልተለወጠ በኢትዮጵያዊና በኤርትራዊነት በአበሻና በማንነት ራሳችንን ከከለልን የእግዚአብሔር መንግስት አይሰራም። ኖ ይሄ መሰበር አለበት፣ መውጣት አለብን። አሜን።
ትውልዳችን ጄኔሬሽናችን እየመጣ ነው ያለው። ልንገራችሁ በጣም ውጤታማ የምንሆነው ኪንግደም ማይንድ ስንሆን ነው። የእግዚአብሔር መንግስት አይምሮ ሲኖረን ነው። ወንድሞቼ ናቶች እስቲ አንድ ሰው ይጮህና አሜን ይበለኝ። ይሄን ብዙ በተናገርኩ ግን ልለፍ። ኦኬ አሁን ወደ ኃይሉ ልምጣ። ስለዚህ ኢየሱስ አሁን የሚላቸው ነገር ምንድነው? ኃይልን እስክትቀበሉ በኢየሩሳሌም አትውጣ ሲሉት እነሱ ምን አሉ? ለእስራኤል መንግስትን የምትመልሰው መቼ ነው ብለው ጠየቁት። አየ የትኩረት አቅጣጫውን ዳይቨርት ለማድረግ ነው። ኖ ኢየሱስ አንድ ጊዜ ነገሩን ትኩር ብሎ ተመልክቷል። ክብር ለእግዚአብሔር። አንዳንድ ጊዜ አይታችኋል በጣም ዲስትራክት የሚያደርጉን ነገር ይኸው አንድ ነገር ካየ አንድ ነገር ስራ። ባለፈው የሆነ ጸሎት ጊዜ ነግሬያችኋለሁ። አንድ ነገር እስቲ አንድ ነገር በሉ። አንድ ነገር አያችሁ፣ መንፈስ ቅዱስ ወደ ህይወታችሁ መጥቶ ስራውን የሚሰራው አንድ ነገር ማሰብ ስትጀምሩ። ብዙ ነገር በህይወታችሁ ብትመለከቱ ሁለት ነገር ይዘን ነው የምንጓዘው ያለን። ኖ አንድ ነገር ኢየሱስ አንድ ነገር ነው እያለ ያለው። አሁን በእነሱ ሊሰራና በእነሱ ሊያደርግ ያለው አንድ ነገር አለ። ያን ነገር ለማድረግ ነው ኃይሉ። ገና ወደ ትርጉሙ አልገባም፣ ወደ ሐሳቡ አልገባም፣ ግን ላሳያችሁ ነው። አንድ ነገር ለማድረግ ስለፈለገ የመንፈስ ቅዱስ ኃይል ወይንም ዱናሚስ ያስፈልጋችኋል። ክብር ለእግዚአብሔር። በእውነት የሚጎትተኝ ልቀቅ በሉስ። አረ እንደዚህ አይደለም፣ ብዙ ነገር ይጎትታችኋል። እኔ በደንብ ነው በመንፈስ የምረዳው፣ ግድ የላችሁም። የሚጎትተኝ ልቀቀኝ በሉት። ሳይጮህም እኮ ይወጣል። ምን ነው ልቀቀኝ በሉት። አዎ ጭቅጭቅ ምናምን ልቀቀኝ በሉት። ቁጣ ልቀቀኝ በሉት። ጥላቻ ልቀቀኝ በሉት። ማኩረፍ ልቀቀኝ በሉት። አረ በደንብ በኢየሱስ ስም በሉ ልቀቀኝ በሉት። በደንብ በኋላ በጣም ለቆ ነው የሚወጣው። ልቀቀኝ በሉት አንዴ። ታዲያ የትኩረት አቅጣጫችሁን ቀይሮ ኃይል አታችኋል። ልቀቀኝ በሉት በደንብ። አዎ ይለቃል። ብዙ ሰዎች እኔ አጋንንት አለብኝ። ታዲያ መንፈስ ነው እንጂ አይምሮ ላይ ሐሳብ ላይ እየመጣ የሚዋጋል። ልቀቀኝ በሉት አንዴ። እያላችሁ አይደለም። በደንብ ልቀቀኝ በሉ። ራስ እያሉ ነበር ጀርመኖቹ ትላንትና። ራስ በቃ ልቀቀኝ በሉት። አዎ ይልቀቃችሁ። ኧረ አሜን። ይልቀቀን። አሜን። ጭቅጭቅ ይልቀቀን። አሜን። ጥላቻ ይልቀቀን። አሜን። ማንኛውም ነገር ይልቀቀኝ። አሜን። ይልቀቅ። እኔ ጌታ ምስክሬ ነው፣ በመንፈሴ ነው የማየው። ልንገራችሁ፣ ይልቀቃችሁ። ይልቀቃችሁ። አንድ ነገር በሉ። አንድ ነገር የሚጎትታችሁ ይልቀቃችሁ። የሚይዛችሁ ይልቀቃችሁ። ማፔያ ኮራሳ ታላ ማጂንዶሎዲ ወአረቢያ ደሎሃሳ ልቀቀኝ በሉ። በቃ አንዴ በቃ ማንም አያወጣልህም። ልቀቀኝ በሉት። አዎ አረ ይልቀቀኝ። ቀኝ እጃችሁን ከፍ አድርጉ። ማሳ በልሳን እየተናገራችሁ ካሎ ቬኔ ካላ አጂዴሌ ዲኒያ ቦራ የስ ልቀቀኝ። ከልጅነት የተከተልከኝ ልቀቀኝ። ማፖኖስ ከልጅነቴ የተከተልከኝ ልቀቅ። ማንኛውም የልጅነት ልምምድ፣ ድንጋጤ፣ ፍርሃት ልቀቀኝ። እየጠራችሁ ልቀቀኝ ማለት ማፔራባስ። ስለ ሰው አትጸልዩ፣ ስለ ራሳችሁ ልቀቅ። ፓቴሴ ፖላቴ ላቦራ ሸንዶረፖ ያካራባጋጃ ለእስራኤል መንግስትን መቼ ትመልሳለህ? ምን አገባ? ልቀቅ። ግሎቬኒ ካምፓትራ ዳላቦራ ዲሊቢኪላ ሮሎ ቦንታና ማሳያ የስ ሆሊ ስፒሪት የስ ይራገፍ። ካንቺ ላይ ይራገፍ፣ ካንተ ላይ ይራገፍ። ሽልቀቅ። የስ እንጸልያለን። በኋላ እንጸልያለን። ይለቃል። ጌታ ምስክሬ ነው፣ ይለቃል። አንዳንድ ሰው ከመሬት ተነስቶ ዝም ብሎ ይቆጣና እናንተንም ያስቆጣል። ዝም ብሎ እኮ ነው የሚቆጣ። አያውቀውም። አባቴ ይቆጣል ይላል፣ እናቴም ትቆጣለች እና ይተላለፋል። በኢየሱስም ይልቀቅህ። አሜን። አንዳንድ ሰው ከመሬት ተነስቶ ጀምሮ ይነጫነጫል። ዝም ብሎ ይነጫነጫል። ንጭ ይደረግለታል፣ ይነጫነጫል። ይበላል፣ ይነጫነጫል። መኪና ይነዳል፣ ይነጫነጫል። ስራ ይሰራል፣ ይነጫነጫል። አውሮፓ ይመጣል፣ ይነጫነጫል። በኢየሱስም ወጋሁት። አሜን። ይልቀቅ። እንደ እስከ መቼ? እኛ ኪንግደም አለን፣ የእግዚአብሔር መንግስት ስራ አለን። ኧረ አሜን። ልቀቀኝ በሉት አንዴ። ይልቀቃችሁ። ይልቀቀን። አሜን። እኔ ጌታ ምስክሬ ነው፣ ልንገራችሁ፣ አትፈላሰፉ። ስፒሪት ነው። እኔ ኤክስፒሪየንስን ብዙ ማውራት ስለማልፈልግ ስፒሪት ነው። ይልቀቅ።
ጀርባ ያለ መንፈስ ነው። ይልቀቅ። የሰውን እንጂ እግዚአብሔርን የማያስብ እንቅፋት የሆነ ይልቀቅ። ልቀቅ በሉት። አዎ ይልቀቅ። ሕይወታችሁን ይልቀቅ። ትዳራችሁን ይልቀቅ። ይጎትታል። በብዙ ትጨነቂያለሽ፣ ትታወቂያለሽ አላት ማርታን። ትታወቂያለሽ፣ ትጨነቂያለሽ። ሁለት ሐሳብ ውስጥ ሆነሽ ምናምን ይልቀቅ። ዛሬ ይልቀቅ። እኔ ለእናንተ ልበቀል በእውነት ነው የምነግራችሁ። ማፍሬሴ ፖላ ዲያላቦስ ኢየሱስ አላቸው፣ ይኸው በገዛ ወራቱ ያደረገውን ለእናንተ ማወቅን አልተሰጣችሁም። የትኩረታችሁ አቅጣጫ አንድ ነገር ብቻ ይሁን፣ እዚህ ጋር ጠብቁ አላቸው፣ ኃይልን እስክትቀበሉ። ኧረ አሜን። ከዛሬ ጀምሮ በሉ እስቲ አንድ ነገር እፈልጋለሁ፣ ይሄውም ደግሞ የእግዚአብሔርን መንግሥት፣ ጽድቁን፣ መገኘቱን፣ ህልውናውን እፈልጋለሁ። አባቴ ዳዊት እኮ አንድ ነገር ነው ያለው። አንድ ነገር በቤትህ ኖር ዘንድ አንድ ነገር። እስቲ አንድ ነገር በሉ። እጃችሁ እንደዚህ ያላችሁ አንድ ነገር። በቃ ሩስኪ ኢፍሲዮ ይላል፣ አበቃ ይላል። አንድ ነገር። እስቲ አንድ ነገር ኢፍሲዮ፣ አንድ ነገር። በቃ ይበቃናል። በቃ አምነው ሞቱ አይደል የተባለ? ያው ሰውዬ ሞቱ አይደል እንደ ያለው። አንድ ነገር ብቻ ብለን ለምን አንአልፍም? አንድ ነገር። ጳውሎስ አንድ ነገር አደርጋለሁ፣ የኋላዬን እየተውኩ የፊቴን ለመያዝ አንድ ነገር። ክብር ለእግዚአብሔር። ለምን ኃይሉን ያለዛ መቀበል አትችሉም። እና ጠብቁ። ምኑን እስክትቀበሉ? ኃይሉን። አሁን ልምጣላችሁ። ይሄ ኃይል የሚለው ቅድም እንዳልኳችሁ ዱናሚስ የሚል ትርጉም ነው ያለው በግሪኩ። ሁለት ትርጉም ናቸው በግሪኩ ያለው። አንደኛው ይሄ ዱናሚስ የሚለው የመንፈስ ቅዱስ ኃይል ነው። እስቲ የመንፈስ ቅዱስ ኃይል በሉ። ክብር ለእግዚአብሔር። በእንግሊዘኛ ፓወር ተብሎ ነው የተጻፈው። ግን ይሄ ዱናሚስ ሶስት ትርጉሞች አሉ። በእኛ ላይ ፓወር ተብሎ ለምን ከግሪኩ ቋንቋ ወደ እንግሊዘኛ፣ ከእንግሊዘኛ ወደ አማርኛ ስለተተረጎመ ፓወር የሚለው ብቻ ነው። ግን ፓወር ብቻ አይደለም ዱናሚስ አቢሊቲም ነው። አቅም ለምትጽፉ ሰዎች ማቴዎስ 25 ቁጥር 15 ላይ ያለ ቃል አንድ ሰው አብይ አንብብልኝ እስቲ። 25 15 ላይ ሁላችሁም አውጡ። ጸልያለን። ምንም መንፈስ ቅዱስ ስላለ ግድ የላችሁ። ዛሬ ለቀቅ ብለን ጸልየን ነው የምንወጣው። ኢየሱስ ጌታ። 25 15 ላይ እስቲ ምን ይላል? ወደ ሌላ ሀገር የሄደው ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዳቅሙ ለአንድ 5 መክሊት ለእያንዳንዱ እንደምኑ ይላል? እስቲ እንዳቅሙ በሉኝ። በእንግሊዘኛው ብትመለከቱ አቢሊቲ ይለዋል። እንዳቅሙ የሚለውን አቢሊቲ ይለዋል። ዱናሚስ ማለት ነው። አቢሊቲ ተብሎ ነው የተጻፈው። ስለዚህ ዱናሚስ ኖት ፓወር ብቻ ሳይሆን ኃይል ብቻ ሳይሆን አቢሊቲ ነው፣ አቅም ነው። እመጣላችኋለሁ። አቅም ነው አንዱ። ለእያንዳንዱ እንደምኑ ሰጥቶታል ይላል? እንደ አቅሙ። ክብር ለእግዚአብሔር። ልክ ጳውሎስ በእኔ እንደሚሰራው ኃይል መጠን አይልም? እንደ አቅሙ ማለት ነው። ስለዚህ ዱናሚስ ኃይል ትቀበላላችሁ ሲል ምን ማለት ነው? ያንተን አቅም፣ ያንተን አቢሊቲ፣ ያንተን ችሎታ ጣለውና የመንፈስ ቅዱስ ኔቸር ወይንም አቢሊቲ አቅም ባንተ ውስጥ ይገባል ማለት ነው። ኧረ አሜን። ይህን ስራ መስራት የምትችለው፣ ይህንን ወንጌል ማድረስ የምትችለው በዱናሚስ ነው፣ በመንፈስ ቅዱስ አቢሊቲ ነው፣ አቅም ነው። ክብር ለእግዚአብሔር። ኧረ አሜን። አልቻሉማ። በመንፈስ ቅዱስ ኃይል ነው የሰሩት። ይኸውላችሁ ዱናሚስ ማለት ይሄ የመንፈስ ቅዱስ ኃይል ለምንድን ነው የሚያስፈልገው ካላችሁኝ፣ አንድ የሚተገበር አንድ የሚሰራ ስራ አለ። ያንን ስራ መስራትና መተግበር የምትችለው በዱናሚስ ብቻ። ኧረ አሜን። ሊደረግ ያለ ነገር፣ ሊሰራ ያለ ነገር የሚሰራው በመንፈስ ቅዱስ ኃይል። ኧረ ከገባችሁ አሜን። ሉቃስ ይህንን በተለያየ ሁኔታ አንስቶታል። ለምሳሌ ማርያም ባረገዘ ማለት መልአኩ መጥቶ በነገራት ጊዜ ያላት ምንድነው? የመንፈስ ቅዱስ ኃይል የሚል ቃል አላነባችሁ? ይሄ ሉቃስ የጻፈው ዱናሚስ ነው። ሊሰራ ሊደረግ ያለውን ነገር መንፈስ ቅዱስ ባንቺ ላይ ምን ይላል? ይመጣል። ክብር ለእግዚአብሔር። የመንፈስ ቅዱስ ኃይል ይመጣና ይጸልልልሻል። ሃሌሉያ። የማይቻለውን ነገር እንዲቻል ያደርጋል። ዱናሚስ። ራሜ እስቲ የማልችለውን በሉ። የመንፈስ ቅዱስ ኃይል እንድችል
እንዳደርግ ይረዳኛል። ኧረ አሜን። ለዚህ እኮ ነው ዘካርያስ ምዕራፍ 13 ላይ ቁጥር 1 ላይ እንደዚህ የሚል ቃል አለ። ከርኩሰታቸውና ከኃጢአታቸው የሚነጹበትን ምንጭን አፈልቃለሁ አለ። ኧረ አሜን ሃሌሉያ። እኛ ማንችለውን ሰው መንፈስ ቅዱስ መጥቶ እኮ ነው አንጽቶ የምንችል ያደረገን። ክብር ለጌታ። ዱናሚስ ያስፈልገናል፣ ኃይል ያስፈልገናል፣ አቢሊቲ ያስፈልገናል። አሜን። አቅም ያስፈልገናል። የምን በመንፈስ ቅዱስ ኃይል ያስፈልጋቸዋል። ክብር ለእግዚአብሔር። ያ ብቻ አቢሊቲ ብቻ አይደለም፣ ፓወርም ይለዋል። ሶስተኛው ደግሞ ምንድነው መሰላችሁ የሚለው ማቴዎስ 11 ላይ ቁጥር 20 ላይ ያነብልናል። ማይቲ ወርክስ ተአምራት ተብሎ የተጻፈው ቃል ዱናሚስ ነው። እስቲ አንብበው 11 20 በሲዶና በምናም በኮራዚ የተደረገውን ተአምራት የሚለው ነው። ኦኬ። በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዲህም አለ፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በእናንተ የተደረገው ምንድነው የሚለው? አሁን ተአምራት የሚለው አያችሁ፣ አሁን እኛ ከተአምራት ጋር ነው ማይትሊ ወርክስ ነው የሚለው። የብዙ ስራዎች ማይትሊ የሆኑ ተአምራቶች በምን ኃይል ነው የሚሆነው? በመንፈስ። በማን ኃይል? ዱናሚስ ስላችሁ የመንፈስ ቅዱስ ኃይል ማለት ነው። በመንፈስ ቅዱስ ኃይል ማለት ነው። በመንፈስ አያችሁ፣ በሲዶና በምን የተደረጉት ተአምራቶች በሙሉ የተደረጉት በምንድን ነው? በመንፈስ ቅዱስ ኃይል። በማን ውስጥ ነው መንፈስ ቅዱስ ይሄንን በሲዶናና በኮራዚ ያደረገ? በኢየሱስ ላይ ኋላ ላይ መጣላችሁ ፓወር ላይፍ እንመለከታለን። ሶስት ነገሮች እንድናየው ዛሬ የመንፈስ ቅዱስ ኃይል በኑሯችን ውስጥ እንዴት በኢየሱስ ውስጥ እንዴት እንደተገለጠ እናያለን። ክብር ለእግዚአብሔር። መንፈስ ቅዱስ ኃይል የሰራው በኢየሱስ ውስጥ፣ ተአምራቱ ፓወሩ የሰራው በመንፈስ ቅዱስ። ቀጥልልኝ። በጢሮስ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና፣ ነገር ግን እላችኋለሁ በፍርድ ቀን ከናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። ተባረክ። እዚህ ጋር ሶስት ጊዜ ተአምራት በእናንተ የተደረገው ተአምራት የሚለው ማይትሊ ወርክስ ነው የሚለው ዱናሚስ። አያችሁ፣ ሶስት ነገር አቢሊቲ አይደል? አቅም አለን አይደል? ተአምራት የሚለውን አየን። ፓወር፣ ይሄ አሁን የምናነሳው ፓወር። ክብር ለጌታ። ኢየሱስ ጌታ ነው። እስኪ ኃይል ያስፈልገኛል በል። በቃ ዱናሚስ ስላችሁ ምንም አትደነጋገሩ። የመንፈስ ቅዱስ ኃይል ያስፈልገኛል በል። ቀኝ እጃችሁን ከፍ አድርጉና የመንፈስ ቅዱስ ኃይል ያስፈልገኛል በል። ለቤቴ በሉ፣ ለትዳሬ፣ ለኑሮዬ፣ ለልጆቼ፣ ለቤተ ክርስቲያኔ የመንፈስ ቅዱስ ኃይል ያስፈልጋል። ለመተግበር ለመኖር ኃይል ያስፈልገናል። ኢየሱስ ጌታ ነው። ያለ ኃይል ምንም ልትሆኑ አትችሉ። አሁን እኮ በጣም እኔ አንዳንድ ሰዎች በእውነት እዚህ ያላችሁ ሁላችሁ ጌታን የምትወዱ ናችሁ። ሁላችሁ እኔ በእውነት መሰክራለሁ። ሁላችሁ አንዳንድ ጊዜ በቃ እኛ በጣም የምንጸልይ ሰዎች ስንፈርድባችሁ በጣም ነው ማዝነው። አትጸልዩም እንዴ ምናምን ብለን ስንቆጣችሁ በጣም ነው ማዝነው። ኃይል አጣችሁ እኮ ነው። ኃይል ያስፈልጋል። እስቲ ጩሁና ኃይል ያስፈልጋል። ኃይሉ ከመጣ ያስኬዳችኋል። ለመተግበር ነው ዱናሚስ የሚያስፈልጋችሁ። የሙጥኝ በሉ ከዚህ ኃይል ጋር ዛሬ መገናኘት ይሁንላችሁ። ኧረ አሜን። ኃይል ያስፈልጋል። ኢየሱስ በመንፈስ ቅዱስ ኃይል ወደ ምድረ በዳ ሄደ አይለንም ሉቃስ? በዱናሚስ ማለት ነው። የት ምድረ በዳ? ምን የሚሰራ ስራ ስለነበር ከማን ጋር? ከዲያብሎስ ጋር። ኧረ አሜን። በመንፈስ ቅዱስ ኃይል ወደ ምድረ በዳ ሄደ ይላል። ይሄ አሁን የምትኖሩትን ህይወት፣ ይሄ the power of life፣ ይሄ የመንፈስ ቅዱስ ኃይል መጥቶ አሁን የምትኖሩትን የክርስትና ህይወት እንድትኖሩ የሚያደርጋችሁ ዱናሚስ ነው። የመንፈስ ቅዱስ ኃይል ክርስቶስ በእናንተ ውስጥ አለ። ክርስቶስ በእኔ ውስጥ አለ። ይሄን ህይወት የሚገልጠው መንፈስ ቅዱስ ነው። ኧረ አሜን። ኃይል ያስፈልገኛል በል። አያችሁ አሁን አቅሙ ብቃቱ እሱ ብቻ አይደለም። ይሄ ተአምራት ሳምንትም እንመጣበታለን። አጋንንት የሚያወጣው፣ ጨለማውን የሚመታው፣ ፈውስ የሚያደርገው፣ ምን የሚያደርገው ምንድነው ማለት ነው? ዱናሚስ ኃይሉ ነው። ኧረ አሜን። ተአምራት ያደርጋል፣ አጋንንት ያወጣል፣ ጨለማውን ይመታል፣ ከሰዎች ቀንበር ይሰብራል። እኔ ከዚህ ጋር መገናኘት ከጀመርኩኝ አሁን ይላችሁ ይሄ መረዳት ኢንላይትመንቱ ብርሃኑ ከመጣ ዛሬ ኃይሉን ትቀበላላችሁ። ኧረ አሜን። አጋንንት ታወጣላችሁ። ምን ነው አሜን አትሉም? አጋንንት ታወጣለሁ በሉ።
ኧረ አሜን ታወጣላችሁ። ኧረ አሜን። በሚያምኑት ላይ እነዚህ ሁሉ ምልክቶች ይከተላቸዋል አልተባለም? ዱናሚስ ኃይል አንተ ላይ ይመጣል። ከነ ወልፍ ጋንግ ላይ ከነ ምናምን ላይ ጂን እየጫንክ ማውጣት ትጀምራለህ። ኧረ ታወጣለህ። ኧረ አሜን። ዱናሚስ ነው፣ ኃይል ነው። ኧረ አሜን። ክብር ለእግዚአብሔር። ይሄ መንፈስ ቅዱስ ኃይል በእናንተ ላይ ሲመጣ ይሄ ላይፍ መኖር ትጀምራላችሁ። አይናችሁ ይከፈታል። አንድ አይኑ የተከፈተለት ሰው ልንገራችሁ፣ አይናችሁ ይከፈታል። ይሄ ዱናሚስ ኃይል ሲመጣ ኑሮን መኖር ብቻ አይደለም። ኢየሱስ እንደዚህ የሚል ቃል አለ። ይሄን ስለ the power of life አንድ ጊዜ ልንገራችሁና ከዛ ስለ መመልከት ስለ አይን መብራት ደግሞ ላንሳላችሁ። ሐዋርያት 10 ቁጥር 38 ላይ ምን የሚል ቃል አለ? ኢየሱስም በመንፈስ ቅዱስና ኃይል ተቀብቶ የሚል ቃል አላያችሁ? ዱናሚስ ማለት ነው። እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ይዞር ነበረ። እግዚአብሔርም ከማን ጋር ነው ይላል? ከሱ ጋር። ክብር ለእግዚአብሔር። ጂሰስ ይሄ ካስፈለገው በመንፈስ ቅዱስ ተቀብቶ the power በዱናሚስ ኃይል ካገለገለ አንተ ያስፈልጋል። አረ የገባው አሜን ይበል። ይሄ ዱናሚስ ያስፈልገናል። አረ አሜን። በመንፈስ ቅዱስና ለዚህ ነው በየመንደሩ ሲገባ ይሄ ዱናሚስ ይሄ ኃይሉ ታምራቱ አቅሙ ሃሌሉያ ይሄ ታምራቱን የሚሰራው መንፈስ እሱ ላይ ስለነበረ ብዙ ሰዎች ነፃ ይወጣሉ። ጌታ የተባረከ። የመጀመሪያ እንደውም የጀመረው ራእዩ ላይ እኮ የመጣው ልክ እንደ እርግብ ወረደ ይላል ሲጣመቅ። ክብር ለእግዚአብሔር። ሰማያት ተከፈተ። ዱናሚስ በህይወት ላይ ሲመጣ የመጀመሪያው ነገር ሰማያት ተከፍቶ ታያል። መንፈሳዊ ሪሊም መንፈሳዊውን ዓለም ማየት ትጀምራል። ኃይሉ ሲመጣብህ ማየት ትችላለህ። ክብር ለእግዚአብሔር። ከብሉይ ኪዳን ይሄ መንፈስ ቅዱስ ኃይል ወይንም ዱናሚስ የመጣበት ሰው አንዱ በለዓም ነው። በለዓም በአዲስ ኪዳን ክፉ አሰራርና ስራ እንደሆነ እናየዋለን። ግን ሲመጣ ግን አይኖቹ የተከፈተለት መንፈሱ የወረደበት አይልም አይኑን ተከፈተ። ዱናሚስ ላይ መጣ። ኃይሉ ሲመጣ እስራኤል በድንኳን ውስጥ ተኝቶ እንደሆነ ተመለከተ። ክብር ለእግዚአብሔር። በኋላ እሱ በገንዘብ ተታሎ እስራኤላኖችን እንዴት እንደሚወድቁ የተናገረ ክፉ ስፒሪት እንደሆነ በአዲስ ኪዳናችን ላይ እናውቀዋለን። የበለዓም ትምህርት ይባላል። እኔ ወደዛ አልገባም። ግን እዛ ጋር ግን የጌታ መንፈስ ነው ላይ መጣ። እውነቱ ውሸት የጌታ መንፈስ ነው። ስለዚህ ዱናሚስ ሲመጣ አይናችሁ መከፈት ይጀምራል። ጦጣ ማየት ትጀምራላችሁ። ሰው ላይ ተንጠለጠለ አውሬ ታያላችሁ። አንዳንድ ጊዜ ጉባኤ ላይ አያለው። ለዚህ ነው ይዤ መጥቼ የምነግረው። ለምን አይኔ ይከፈታል። ዱናሚስ ሲመጣ ነው አይኔ ማየት የሚጀምር። ጀርባ የሚሰራ ስፒሪት ታያለ፣ አይኔ ይከፈታል። ኧረ አሜን በሉ። እኔ በጣም ማስታውሰው በቅርብ ዓመታት አልፎታል። የሆነ ቦታ እያገለገልኩ እዚህ ጀርመን ሀገር ጨርሻለሁ። አገልግሎት ስብከቴን ጨርሻለሁ። ቁጭ ብያለሁ። በእውነት ጸሎት ተዘግቶ እንደውም ጸሎቱ የተዘጋበት ጸሎት በጣም የማረሳው ነው። እንደተለመደው እኛም እንደምናደርገው በአባታችን ሆይ ነው። በእውነት ወገኖች ሊሰሙ ይችላሉ፣ ላይፍ ያውቃሉ። ቁጭ ብያለሁ፣ እንደዚህ ቁጭ ብያለሁ፣ እየጠራረኩኝ ቃይን መጽሐፍ ቅዱሴን እየከተትኩ ነው። አንድ ሰው ጌታን ሊቀበል በጣም መልካም ወጣት ልጅ ነው፣ ወንድ ልጅ ነው። እንግዲህ እንኳን በልምድ እንዳትሉት ብዙ ጊዜ ከኛ ህዝብ የሚወጣው እንግዲህ ከወንዶች አይደለም እንደምታውቁት፣ እንደው በጥርጣሬ ብላችሁ የምትሉት ነው ማለት ነው። እና ቁጭ ብያለሁ። ልክ ልጁ መድረክ አካባቢ ላይ ልክ ሲወጣ እኔ ቀና ስል ስፒሪቱን አየሁት። በቃ ማየት ነው። አየሁት። ሳስቡ ቸርች አይደለም የቤቴ ቢሆን ቤተክርስቲያኔ ቢሆን ምንም ችግር የለውም። ግን ቤተክርስቲያን አይደለም። ሄጄ ለሽማግሌው እኔ ጸልይለታለሁ አልኩት። ምን ነው አለኝ። አጅሬዋለሁ አልኩት። በጣም ገረመው። እንግዲህ አሁን እምነት ይጠይቃል አይጠይቅም? ይጠይቃል። እምነት ይጠይቃል። በቃ ንስሐ አስገባሁትና በልቀቀው አልኩት። ብሎ ወጣ። በቃ ይሄ ወንድም የመጀመሪያው የጠየቀኝ ጥያቄ መሪው ቤተክርስቲያን ሽማግሌ ጠየቀ፣ ዮቤ እንዴት ነው ጌታን የምትሰማው አለኝ። ዱናሚስ ኃይል በሉ። አይናችሁ ይከፈታል። ታዩታላችሁ ስፒሪቱ። ኧረ አሜን። በሐዋርያት ሥራ ላሳያችሁ። አሁን በሐዋርያት ሥራ ደግሞ ላሳያችሁ በኮንቴክስቱ። እሺ በመንፈስ ቅዱስ ኃይል ከወረደባቸው በኋላ ዱናሚስ ከወረደባቸው በኋላ ቸርች እንትን አደረገች፣ ተተከለች። ጴጥሮስ በሚገርም ሁኔታ ስብከቱን ሰበከ። እፍስ አደረጉ 3000 ሰው በመንፈስ ቅዱስ መውረድ ምክንያት አይደለት? እዚህ ይላቸዋል። የሰበከው ስብከት የስብከቱ አሰራርና ስብከቱ በጣም አስገራሚ ነው። ከዛ ምዕራፍ 3 ላይ የኢየሱስ የስሙ ኃይል ነው የተገለጠው። ክብር ለእግዚአብሔር።
ምዕራፍ 2 የመንፈስ ቅዱስ ኃይል ነው። ምዕራፍ 3 የኢየሱስ የስሙ ኃይል ነው። ለምን ደጋግሞ እስከ ምዕራፍ 4 ድረስ የስሙ ኃይል ስለነበረ ጌታ የተባረከው። ግን ምዕራፍ የሰለሞን መቅደስ የተባለው ቦታ ላይ ምን ይላል? ሰውየውም ትኩር ብሎ አየ፣ ጴጥሮስም ትኩር ብሎ አየ። እስቲ ትኩር ብሎ አየ በል። ይሄ ትኩር ብሎ አየ እኮ ማለት ዱናሚስ ነው። በመንፈስ ቅዱስ ቁጥጥር ውስጥ ሆኖ አየ። ኧረ አሜን። አየ። ይኸው ዱናሚስ ላይ ሲመጣ ማየት ትጀምራለህ። እስቲ ማየት ፈልጋለሁ የምትሉ ኃይሉ ላይ ይመጣል። ዝም ብለህ በቃ እባብ የተጠመጠመበትን ሁሉ ዝም ብለህ ሂደህ አትቀበልም። ታየዋለህ፣ አትቀላቀልም፣ አትገባም። አውሬውን አስቀድመህ ትመታለህ። ኧረ አሜን። መንፈስ ይከፈታል፣ አይኔ ይከፈታል። ስፒሪቹዋል ሪልም ላንተ የተሰወረ አይደለም። ማንም አያታላችሁ። እኛ ጋር ብቻ ነው የተቀባ፣ እኛ ጋር ብቻ ነው የምናየው የሚሏቸው አገልጋዮች በጣም ሲያጭበረብሩ ነው። ለአማኝ በሙሉ የተሰጠ ስልጣን ነው። አሜን። እሺ አያለው በሉኝ። እናንተ እኔ በመጣሁበት መንፈስ እንድትቀበሉ ከፈለገው አያለው በሉ። አይናችሁ ይከፈት። ኧረ አሜን። ዱናሚስ ላያችሁ ላይ ይመጣል። ኃይልን እስክትቀበሉ እኮ አትውጡ ያላችሁን አየ። እሱ ብቻ አይደለም። ታስታውሳላችሁ አይደል? ያ ሲሞን የተባለውን ጠንቋይ አየው። አየው። እሱ ስጦታ አይደለ ስጡኝ ብሎ የጠየቀው አየው። መንፈሱን ክብር ለእግዚአብሔር ይሁን። ለየውና ተዋለው እስከ ገንዘብ ጥፋ አለው። ኧረ ማየት ትጀምራለህ። ዱናሚስ ሲመጣ አይኔ ይከፈታል። ታያለህ። አያለሁ ነው የምትለው። ይታየኛል ነው የምትለው። አያለሁ ነው የምትለው። አውራቂስ የተባለው ንፋስ ሲመጣ እሱ ካፒቴን አይደለም፣ የመርከብ አብራሪያ የመርከብ ነጂ አይደለም። ማነው ጳውሎስ ካፒቴን አይደለም። ገና አያለሁ አለ። አያለሁ የሚለው በተለምዶ በኤክስፒሪየንሱ ብቻ አይደለም። ብዙ ስኮላርሶች እንደሚስማሙበት በመንፈስ ነው የሚያየው። አያለሁ ማበል ከፊት ለፊቴ እንደሚመጣ አያለሁ። በልስጥራ የነበረው በገላትያ አውራጃ ወንጌል ሲሰብክ በመጀመሪያው ጉዞ ላይ ምንድነው በልስጥራ የተቀመጠው ሰው እምነት እንዳለው አየው ይላል። ለምን ምን ስላለ? ዱናሚስ። ኧረ አሜን። እስቲ አያለሁ በሉ። እጃችሁን ከፍ አድርጉ። ካቲሴ ፖላ ሎቮኖ ሶቶሎ ፖራ ለጋላባ የስ ኤላጀንደሪ ፖላ ታላቦራ። ዛሬ የሆነ ነገር ከላይ ላይ ይገፈፍና ማየት ጀምራል። የሆነ ነገር ይገፈፋል። ማፔላ ኤላዱን ሶዶላሃባ ላቦዳ አያለው አለ በለዓም። አያለው አለ ኮከብ ሲወጣ አያለው አለ። እስራኤል በድንኳኑ ነው አያለው አለ። ሊረግም ወጥቶ ዱናሚስ ላይ መጣበት፣ ኃይል መጣበት። እናንተ በልሳናችሁ ተናገሩ። ማፑሻ ፖታሳ። እኔ ምንም የሚያልቅ ስብከት የለኝም፣ ግን እጨርሳለሁ። ይሄን አንድ የመጨረሻ ሐሳብ ተናግሬ እጨርሳለሁ። ፕራሳ ቲላዶናማ አያለሁ አለ። ማጁዶራ ሳታካላቮራ ፓቴሳ ካፖራ ሊቮና ማዲያ እስራኤል በድንኳኑ ተኝቶ አያለሁ አለ። ኮከብ ከእስራኤል ቤት ሲወጣ አያለሁ አለ። ዱናሚስ ኃይል ሲመጣ ሳይመጣ ገና ታየዋለህ። እጠመጠማለሁ የሚለውን ትወገዋለህ። ይይዛለሁ የሚለውን ትሰብረዋለህ። አያለሁ በሉ፣ ጮክ በሉ። እና ጥፋት ቤት ሳይመጣ፣ ጥፋት ትዳር ላይ ሳይመጣ፣ ጥፋት ቤት ሳይመጣ፣ ጥፋት ቤተክርስቲያን ላይ ሳይመጣ አያለሁ የሚል ትውልድ ይነሳል። ዱናሚስ ይመጣል። አያለሁ ገና ታያለህ። አያለሁ በሉ፣ ጮሁና ባካችሁ። አያለሁ ዱናሚስ ነው የሚያሳይ። ማፒላ ሩሴለፖናማ ፓውሎ ይሄንን ነው ያደረገው። ማጄካባ ይታየው ነበረ፣ ያይ ነበረ። ጴጥሮስ ያይ ነበረ፣ ጳውሎስ ያይ ነበረ፣ ያዩ ነበር አባቶቻችን። አገረ ገዢው ቃሉን እንዳጣመመ ባየ ጊዜ ይላል። አየው ዱናሚስ ነው። አንድ ነገር ሊተገበር ያለ ነገር የሚተገበረው በመንፈስ ቅዱስ ኃይል ነው። በዱናሚስ እግዚአብሔር ቤት የሚሰራው በዱናሚስ ነው፣ በኃይል ነው፣ በመንፈስ ነው። መንፈስ ቅዱስ ታስፈልገኛለህ በሉ ባካችሁ። ጮከና ታስፈልገናል። እዛ ፓወር ያ ላፑራ ሳታ ጄኔሬሽናችን ልጆቻችን የተነሱት እኮ በዱናሚስ ነው። እስቲ በኃይል ነው በሉኝ። ኮሚትድ የሆኑ ሰዎች ሲያገኝ እግዚአብሔር ይሰራል። በዱናሚስ ነው፣ በኃይል ነው። እንዴት ይሆናል? ይኸው ይሆናል።
መጠበቅ አለብን። አዎ መጠበቅ አለብን። እንዴት ይቀጥላል ይሄ ጄኔሬሽን? በዱናሚስ። እስቲ በኃይል ይቀጥላል በሉ። ይቀጥላል። የሚጠቀምበትን ሰው ይወስድና ይጠቀማል። ዱናሚስ ያመጣል፣ ኃይል ያመጣል። በሰው ይሆናል፣ በነሃኒ ይሆናል፣ በነንጉሱ አቅም ይሆናል። አይሆንም። በማን አቅም አለኳቸው? አቢሊቲ በሆሊ ስፒሪት። እስቲ አሜን በሉኝ። የገባው አሜን በል። ምድሬ ብሰብክ ይሄን ስብከት ቆሞ ነው የሚሰሙት። በእውነት ነው የምነግራቸው። በእውነት እዚህ ጮኹና አሜን በሉ። አያስፈልጋችሁም እንዴ? ኃይሉ ጋር መገናኘት አለብን። ፓወሩ ጋር መገናኘት በጣጥሶ ሰባብሮ ነቃቅሎ ነው የሚያወጣ። አንተንም ነፃ ያወጣል፣ አካባቢም ነፃ ያወጣል። ያደከመህን ነገር፣ አቅም ያሳጣህን፣ ጉልበትህን የበላውን ነገር አድቅቆ ነው የሚወድልህ። እንኳን ከኃጢአት ጋር ልትጫወት ቀርቶ ጨዋታ አቁመህ ብዙዎችን ለቅድስና ትጠራለህ። ዱናሚስ ላይ ይምጣ፣ ኃይል ላይ ይምጣ። እኔ ብየዋለሁ። ከዚህ ዘመን በኋላ በዚህ ፓወር፣ በዚህ ኃይል ማገልገል ነው የምፈልገው። በቃ ዱናሚስ ነው የሚያስፈልገን። እዚህ ኃይል ያስፈልገናል። ሹታያ እኔ ሳምንት እቀጥላለሁ። ተነሱና እንጸልያለን።